ስለ ፍቅረኛሽ ንገረኝ እስቲ። ስለምን? ስለ ፍቅረኛሽ። ፍቅረኛ የለኝም። አራታይ እውነት አብራችሁ የሆነ ቪዲዮ ተሰሩት የነበረው ማለት ነው። እሱ ማንኛውም ሰው ጋራ እንትን ኮላብ ታደርጋለህ አይደለ? ሶ ላይክ ያንቺ ቦይፍሬንድ አይደለ እንዴ? አይ ቦይፍሬንድ አይደለም። ቦይፍሬንድ ሳይሆን ማንኛውም ሰው ኮላብ ያደርጋል። ድራማቲክ የመስራት ህልም አለኝ፣ ፍላጎት አለኝ። ቆይ ያው ስለሱ ነገር ንገረኝ እስቲ። አሁን ብዙ ዩቲዩብ ላይ ቲክቶክ ላይ የተቆራረጡ ነገሮች ታያለህ። አሚን ላይክ ዩቲዩብ ላይም ሌላ ዓለም አለ። አንድ እንደዚህ አይነት ስራ የሚሰራ ልጅ ነግሮኝ በጣም 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 ለሀገሬ አዘንኩ። በጣም ሞራሊ ተከሸከሸ። ማለት ኮንቴንት ክሬተሮቹ ፍቅረኛሞች ሳይሆኑ ለዩቲዩብ ብቻ ፍቅረኛ መስለው ይመጣሉ። ከዛ ክርክራቸው፣ ግጭታቸው፣ ጠባቸው፣ ፍቅራቸው አብቆ ሌላ ሴት በመሃላቸው ያስገባሉ። ቲክቶክ ይደራረጋሉ። እነዚህ ሰዎች ምንም አይነት ኮኔክሽን የላቸው። ኮኔክሽናቸው ለዩቲዩብ ብቻ ነው። ግን አረብ አገር ያሉ ሴቶች ያንን ቪዲዮ ያዩትና በጣም ይጎዳሉ። ራሳቸውን ስተው የሚወርቋሉ። ተጣሉ ሲባል ከፎቅ ላይ ሊወርቁ ይኖራሉ። ስራ ያጣሉ። ገንዘብ ይሰጣቸዋል። ልጆቹ በእነሱ ብር መኪና ይገዛሉ። በቃ ቪዲዮዎቹ ምናምን ሲታዩ አይን ያወጣ በቃ ተስፋ የሚያስቆርጥ ነገር ነው። ይሄን የኢትዮጵያ ሕዝብ ይወቀው አይወቀው አላውቅም። እኔ ግን የሰማው ቀን የእውነት ነው። በቃ ለዚህ ሕዝብ የመጨረሻ አዘንኩ። ይሄ ነገር እውነት ነው። ምን አለ መሰለህ፣ አሁን እኔ ሁለት ሰው ጋር ኮላብ አድርጌያለሁኝ። ኮላብ ሳደርግ ፈልጌው አደረኩኝ አይደለ? ከአረብ ሀገርም የመጣሁት ትሰሪያለሽ፣ ትለወጫለሽ። እኔ ጋር እንደዚህ አይነት አላቅም። ግን ደግሞ እስክሪብቶ መጻፍ አልችልም። ሰው ነው የሚጽፍልኝ። እከፍላለሁ፣ ይጻፍልኛል፣ እሰራለሁ። ስንት ከፍያለሽ ለኢንስክሪፕት? ቲክታክ ከሆነ 3000 ብር 4000 ብር እከፍላለሁ። ዩቲዩብ ከሆነ እስከ 5 ከዛ ካልተጻፈ ዩቲዩብ በሐሳብ ከሆነ ደግሞ አልከፍልም። ኦኬ እሺ። እና አሁን ላይ እኔ ካፕል ሙድ እንደዚህ ፍቅረኛዬ ነው ፍቅረኛዬ ናት ብዬ አልመጣሁም። ምን ብለሽ ነው የመጣሽው? እኔ ስመጣ የመጣሁትኝ የሥራ ባልደረባ ብዬ ነው ያስተዋወቅኩት። ስራ ለመስራት እና ኦዲየንስ ሳስተዋውቅ ራሱ ካፕል ያደርጋል። አንዳንዴ ማትረዳው ነገር ቢኖር አንድ ሰው ከወደደ እኔ እናንተን ከወደደን እኔ እናንተን ያለ ፍላጎት ካፕል ያደርጋል። የማትፈልግበት ሙድ ውስጥ ይከታል። አሁን አንድ ቪዲዮ ብንሰራ ህዝቡ ለራሱ የሚመኘውን ነገር ይሰጠናል ነው የምትይው? በቃ አሁን አንተ እውነት ሶሻል ሚዲያ ተጠቃሚ ስትሆን ህዝቡ እኔ የምለው ኑር ነው የሚለው። አንተ የምትፈልገው መኖር አችልም። አሁን እኔ ላይ አብዛኛውን እየተፈጠረ ያለው ነገር ልክ አንድ ሰው ጋር ኮላብ አድርገህ ስትለያይ እዛ ሰው ጋራ ለምን ከዛ ይከፈላል ኦዲየንስ ለሁለትና እዛና እዚህ ቲም ሆኖ ይጣላሉ። ገባ? ኦዲየንስ ማለት ይሄ ነው። ክሬተሮቹን ያጓጓል። የሆኑ መንጋ ኦፍ ፒፕል እንትናን አግቢ ከእንትና ጋር ነው መሆን ያለብሽ፣ ይሄን ነው መልበስ ያለብሽ፣ ይሄን ነው መጠጥ ያለብሽ አንቺን የምር ኦነስትሊ ግን ማለት ነው የነሱ ግን የምር አልነበረም። እሺ የመጀመሪያው ሳክስ ነው ተብሎ አለፍ ነው። ግን ሁለተኛ ላይ የመጣው ልጅ ግን የምር ነበር የሚመስለኝ እኔ እውነት ለመናገር። ምክንያቱም አሁን ለምሳሌ እንደዚህ የካብል ኮንተንት እንሰራለን የሚሉ ሰዎች ብዙ ጊዜ ውጭ ላይ ነው፣ ከካሜራ ውጭ አናያቸውም። ማለት ካሜራ ላይ እዛው ድራማ ምናምን እናያለን፣ አለቀ ማለት ነው። ግን የነዚህ የነበረው አይ ቲንክ አብሮ እስከመኖር ምናምን ያልሆኑ አክቲንጎች ምናምን እንዴት ነው ነገሩ? እንዴት ነው ይሄ ነገር? ምን ታስባላችሁ? እኔ ግን በጣም ተዋሽተናል ነው የምለው። ከዛ በዘለለ ግን በጣም ልጅቷ በጣም ልጅ ናት። ገና ብዙ አሳልፋለች። ብዙ የፈተና ጊዜዎችም አልፋለች። አሁንም ደግሞ በመስራት ላይ ናት፣ በማደግ ላይ ናት እና በጣም ብዙ ኢነርጂዋም ጥሩ ነው ያለውና ይሄ ባለበት ሁኔታ የግድ እንደዚህ መስተካከል ባይኖር ጥሩ ነበር። ኤኒዌይስ ብዙ ነገሮች እየተባሉ ነው። እስኪ እናንተ ሀሳባችሁን ኮሜንት ላይ አሳውቁኝ። ይሄ ነገር እንዴት ነው እናንተ ጋር ያለው ተቀባይነት? የምርም ሪሌሽንሺፕ ላይ አልነበሩም ወይስ ያው አንዳንድ ጊዜ ፌል ሲያደርጉ ነገሮች በሁለቱም አካላቶች ስምምነት እንደዚህ አይነት ነገሮች ሊነሱ ይችላሉ ማለት ነው። እስኪ ሀሳባችሁን ኮሜንት ላይ እጠብቃለሁ። ለማንኛውም 2 ልጆች አስወርጃለሁ ከዚህ በፊት። አንደኛውን ሳላውቅ ኦልሬዲ ሀፕን አድርጎ ምናምን፣ ሁለተኛውን ያወቅኩ ኢንቴንሽናሊ ነው። ጀስት ሴክሱን ሳደርግ አም ሶሪ ቃሉን እየተጠቀምኩ ስለሆነ ሳደርግ አውቄ ነው ያደረኩት። ምንም ችግር የለም።
አውቄ ነው ፕሮቴክት ማድረግ ይችል ነበረ። ከዛ ራሴ ነኝ ባደርግም ኢትስ ኦኬ ኢትስ ፋይን አስወርደዋለሁ ብዬ አድርጌ እንትን ያልኩት ያስወረድኩትና ከዛ በኋላ 2 ልጆች አሉኝ። አሁን የመጀመሪያው ልጄ አሜን፣ ሁለተኛዋ ልጄ ፌት ትባላለች እና አሜንንም አርግዤ ማስወረድ ፈለኩ። በሬት ወስጁለት እንዳረገዝኩ ሳቅ 3 ወር ከምናምን ነበረ 3 ወር 4 ወር። ያን ሁሉ ጊዜ ግን የትኛውም ሴት ሳታረግዝ የምትሆነው የወር አበባ ሁሉም ነገር ሄድኩኝና ሆስፒታል ቼክ ስደረግ እንዴ አንቺ ስቲል 4 ወር እርጉዝ ነሽ ምናምን አለችኝ ዶክተሯ። እዚህ ነበርኩኝ ዱባይ ነበር። ከዛ ኦኬ እሺ እሷ ዶክተሯ ፊት በጣም ደስ እንዳለኝ ምናምን ፕሪቴንድ አደረኩኝ። ቴንክ ዩ በጣም አመሰግናለሁ ምናምን ብዬ ወጣውና ጓደኛዬ ስነግራት ኢቭን ሩቅ ነበር የነበረችው መጣች። ከዛ ኖ ይሄ ሲጀምር እኔም አልፈልግም ጓደኞቼም አይፈልጉም። ከዛ በቃ ይሄ እንዴ ድፍረታቸው በዚህ ሰዓት ልጅ እኔ መዝናናት ፈልጋለሁ ብዙ በቃ ኢንጆይ ማድረግ የምፈልጋቸው ነገሮች አሉና መታሰር አልፈለኩም። ከዛ ሄድኩኝ እዚህ ዱባይ ላይ ጥርስ ሆስፒታል ነው ውስጡ ግን ውርጃ ነው የሚሰራው ሰውየው። ከዛ ሄድኩኝና አየኝ። ከዛ አንቺ እንዴት አደረግሽ ሲጀመር ልጅ እኮ ነሽ ምናምን አለኝ። ከዛ ኦኬ ችግር የለም ሪስክ ትወስጃለሽ? እወስዳለሁ ችግር የለም አልኩት። ከዛ በጣም ብዙ ልጅ ነው የሚያስወርዱ ብዙ ጓደኞቼ ምናምን አስወርደዋል። ከዛ ሆዴን ነካካኝና ፈራ። እኔ እፈራለሁ አለኝ። ከዚህ ቦታ ከወጣሽ በኋላ እኔ አልገኝም አለ። ግን ትሞቻለሽ አትተርፊም ፕሊስ አለኝ። እኔ መድኃኒት ስለሆነ የምሰጥሽ አጓጉል ነው የምትሆኚው። ሌላ ፊሊፒኒ ዶክተር አለች ከሷ እንትን ትያለሽ እሷ ትሰራልሻለች አለኝ። ከዛ እሺ ብዬ ስልክ ወስጄ ወጣሁ። የፊሊፒኗን ዶክተር ስደውላት የለችም ከሀገር ውጭ ነኝ አለች። በቃ አይሰድ ኢትስ ኦኬ በቃ ስለዚህ አንድ አፍታ ወይ ኢትዮጵያ ወይ ታይላንድ ሄጄ ይሄንን ምን ልንለው እንችላለን? መጥፎ አጋጣሚ ወይስ ደግሞ የግል ስህተት? አላውቅም እውነት ለመናገር ማለት ያው አይ ዶንት ኖ ታሪኩ ረጅም ነው። ምናልባት ሌሎች ክፍሎችም አሉት የልጅቷ ታሪክ ማለት ነው። ከዛም በኋላ 3ኛ እና 4ኛ ልጆች መጥቶ ነበረ ሁለቱን በውርጃ ካለች በኋላ ማለት ነው። ከዛም በኋላ የመጡትን እንደዛው የመቀጠል ሀሳብ ነበረባት። ግን ያው እንግዲህ የፈጣሪ ፈቃድ ስላልሆነ 3ኛ ልጇን ያው በግድም ያለ ፍላጎቷን ቢሆን ወልዳ ከዛ ሌላ አንድ ተጨማሪ 4ኛ ልጅ ወልዳ 2 ልጆች አሏት ማለት ነው። ግን አንዳንድ ጊዜ በእኛ ስህተት የሚመጡ ነገሮች ሊኖሩ ይችላሉ ከጥንቃቄ ጉድለቶች የሚመጡ እና ግን ያው አፍተሮል እንደዚህ አይነት አጋጣሚዎች ብቻ አያደርስ ነው። ግን የልጅቷ ታሪክ ያሳዝናል። አንተ እውነት ሶሻል ሚዲያ ተጠቃሚ ስትሆን ህዝቡ እኔ የምለው ኑር ነው የሚለው። አንተ የምትፈልገው መኖር አችልም። አሁን እኔ ላይ አብዛኛውን እየተፈጠረ ያለው ነገር ልክ አንድ ሰው ጋር ኮላብ አድርገህ ስትለያይ እዛ ሰው ጋራ ለምን ከዛ ይከፈላል ኦዲየንስ ለሁለትና እዛና እዚህ ቲም ሆኖ ይጣላሉ። ገባ ኦዲየንስ ማለት ነው። ይሄ ነው ክሬተሮቹን ያጓጓል። የሆኑ መንጋ ኦፍ ፒፕል እንትናን አግቢ ከእንትና ጋር ነው መሆን ያለብሽ፣ ይሄን ነው መልበስ ያለብሽ፣ ይሄን ነው መጠጥ ያለብሽ፣ አንቺን እንወድሻለን፣ የአንቺ ሌቭል እንደዚህ ነው እያለ እንደ ጣዖት ሲያመልክሽ ትደነግጫለሽ። ከዛ በትንሽ ጊዜ ደግሞ ይቀየርና ግልብጥ ብሎ አንተን ባመሰገነ ምላሱ አስገብቶ ይረግጣል፣ ያቋሽሻል፣ ዝቅ ያረጓል። እንደዛ ወደው የኔ እናት ደጊ ከፍ ያለ ቦታ ላይ ድረሺ ብለው ያሉ ሰዎች መልሰው ያዘግተዋል። አንዳንዴ የሰው ልጅ ብዙ ነገር ሲበዛበት የወደቀ እንጨት ምሳር ይበዛበታል አይደል የሚባለው። እና እንደዛ ነው። አንድ ሰው የሆነ ሊጥልህ ከሞከረ ይደረባል ሌላ ሰው። ገባ ሶሻል ሚዲያ ላይ ህይወት መውጫ ሆኖ እያለ እንድትወጣ አይፈልግም። አሁን እኔ ግማሹ እኔ ወጥቼ የአረብ ሀገር ሴትን የሆነ ነገር በቃ እንዲያወጣ ይፈልጋሉ። ግማሹ ደግሞ እኛ እዚህ ተቀምጠን እንዴት እሷ እዛ ቦታ ላይ። ስደት ለማንም የምንመኘው ነገር አይደለም። በተለይ ደግሞ በኢሌጋል የሚወጡ ልጆች በጣም ብዙ ስቃይ መከራ ይደርስባቸዋልና እሱን ለማንም እንዲያው አንመኝም። እና ስለ ሰው ማለት የምፈልገው ምናልባት በጣም እንደዚህ አይነት ነገሮችን ፈተናዎችን አልፋ እዚህ የደረሰች ልጅ ናት። ወደፊት ደግሞ መድረሻዋን ፈጣሪ ነው የሚያውቀው። ግን
ያው ልጅነት ያለባት ይመስለኛልና ብዙ ስህተቶች ልትሳሳት ትችላለች። ምናልባት ባለማወቅ ነው እንጂ ሆን ብላ ላይሆን ይችላል ብዬ አስባለሁ። ስለዚህ ብዙ ጊዜ ያው የኛ ክፉ ነገራችንን ነቅሶ የሚያወጣ ማህበረሰብ ይበዛል ብዬ አስባለሁና እንደዛ ከማድረግን ሰፖርት ማድረግና ይሄ ትክክለኛው መንገድ ማሳየት ይሻላል ብዬ አስባለሁ። ምክንያቱም ገና አሁን ይሄ በጣም ከባዱ ጊዜ ነው እሱ ያለችበት የአፍላ ወጣትነት እድሜ ይመስለኛል። እና እሱን ደግሞ እንድታልፍ ይሄ እልህ ማስያዝ እሷን እንድትሻሻል ያው ድጋፍ ማድረግ ይሻላል ብዬ አስባለሁ። እና ይሄ ብዙ ጊዜ እንደዛ ስለሚደረግ ነው እና አሁን በኢንተርቪው ብዙ ነገሮች ሲባል ሰምቻለሁ። አሁን ከእድሜ አንጻር እንግዲህ እኛ አላዋለድንም። ሰው ራሱ እድሜው ይሄ ነው ካለ መቀበል ነው እንጂ እኛ አላዋለድንም። ያላዋለድነውን እድሜ ይሄ ካልሆነ ብለን ማስገደድ አለብን ብዬ አላስብም። የኔስ ሌሳን ሰፖርት በማድረግ የተሻለ ደረጃ እንድትደርስ ማድረጉ ይሻላል ብዬ አስባለሁ። ሾፍኪ መስሎ ይሆን አልኩኝ። እኔ ከልቤ ነው መጀነኑን አይቼ ነው እንደዚህ ኮራ ቀርጠና እንዲማ የሚለው አይቼ ነው ጀነኑ የሚል ስም ነው የሚመጥ ነው ያልኩትና ምናልባት ቀልድ ይሆን የኛ ዓለም አይገባውም አልኩኝ። እንደዚህ ነው ያልኩት በሆዴ ባፌ ማየት አወራለሁ አፌን ተይዣለሁ እና ከዛን ጋሽ አልኩኝ አባልሹ ነይ ጋሽ ከዛን ማን ልበል ሲለኝ ሄለን የይለፍ ቃል ተሰጥቶኝ ነው አልኳቸው። ወደ ጉዳይሽ ግቢ አሉኝ ነው የሚባለው አለኝ። ሚዲያ ላይ አለኝ ልበል እነሱን በውስጥ እሱ እያልኩ ላውራ እንጂ ከዛ የይለፍ ቃል ተሰጥቶኝ ወደ ጉዳይሽ ግቢ አለኝ። ለምን እንደከሰሱኝ ማወቅ ፈልጋለሁ አልኳቸው። ለምን እንደከሰሱኝ ማወቅ ፈልጋለሁ። የእውነት ግን በመናገሬ አትቀየሙ። የእውነት የውስጤን ጥያቄ ነው የምጠይቀው አልኳቸው ስል እንደገና ደግሞ በቢዝነሴ እንደዚህ አርገሽ ወደዛ አርገሽ ወደዚህ መተሽ ወደዚህ ሄደሽ ምናምን የቢዝነስ ቋንቋ አወሩብኝ። እኔ ሙልጭ ያልኩ ድሃ እስከ 18 ቤቴ ቢቆጠር 2 ግራ እግር ጫማ የሚለብስ እንጂ ጋቢና እንኳን የተቀመጠ ቤተሰብ የለኝ። ምን እንደሚያወሩም አልገባኝ። ጸጥ ብዬ ሰማሁ። ድሃ የተፈጠረው ሀብታም ሲያወራ ለማዳመጥ ነው። አይኖይን ጸጥ ብዬ ሰማሁ። ብዙ ነው ያወሩት። ፓርላማ በሉት ፓርላማ በህገ መንግስት በካባ በስነ ጉባኤ በምናምን አወሩ። ከዛ አንድ ጥያቄ ብቻ ነው ጆሮዬ ላይ መጣው። ከጀርባሽ ያለው ማወቅ ፈልጋለሁ ሲሉኝ ሳቄ መጣና ሄለን ተቆጣጣሪን ሳቅሽን እቺ ሳቅነች አደጋ የከተተችሽ አልኩኝ። ለራሴ ነው ለሰውማ ማውራት አልችልም እንዴ። ለማን ነው ማውራት? ለእናንተ ላይ ለምዶብኝ አፌ የምከፍተው እዛ እንዴት አወራለሁ? ፓርላማ እንዴት እንደዚህ ነገር በሆዴ በጀርባ የማያለው ጭቅቄት ችጋር መጥፎ ማን ይቅደመኝ ብሎ የአፍ ቅልብልብ ወሬኝነት ነው አልኩኝ። ለራሴ አልኩ። እውነቱ ነው ግን ይሄ እንግዲህ ለራስ የሚወራው እውነት ነው። ለሳቸውማ ከጀርባ ያለው ሰቀቀን ነው አልኳቸው። ሰቀቀን በቃ እኔ እንግዲህ ከጀርባ ያለው ችጋር አለ፣ ጭቅቂት አለ። ገብቶሻል? ሰቀቀን አልኳቸው። ምን ነው እዛ እንደምትሆኚ እንትናት ደግሞ ያለመደብሽን ጋሼሽን አቆም ያሉኝ። ምን ልበል አንቱ እላለሁ አንዴ አንተ ስል ያለመደብሽን ተይ እዛው ጅንኑሽን ቀጥይ ሲለኝ ደስ አለኝና ከዚህ ንግግራቸው ሜሎዲ ላይ ምን እንደታየኝ ታውቃላችሁ? የዋህነታቸው ገባኝ። ምስኪን ናቸው። ጅንኑነትሽን ቀጥይ ሲሉኝ ያንን ቁጣቸው ረገብ አደረጉት።
ርግብ ነው ያርጉትና ከሜሎዲያቸው ላይ ሚስኪን እናቴ ትሙት ሚስኪን ሞራሌ መጣ። ሞራሌ ምጥታለ የእውነት ሞራሌ መጣና እያንዳንዱ የምትሉኝን ነገር እሰማለሁ። አንቱሽን አቆሚ አይደል? እንደገና 3 ሰዓት ስለተለማመድኩ ነው አሁንም አንቱ እያልኩ ማወራው። አንቱሽን አቆሚ አለኝ። ከዛ እሺ እሰማለሁ ሁሉንም የሚባለውን ከኋላም ያደረስኩባችሁ ጉዳት ካለ መስማት ፈልጋለሁ፣ በጣም ፊልም ማድረግ ፈልጋለሁ አልኳቸው። ወሬንማ ሄለን ታውራት የምር እንደዚህ ፈትፍታ ምናምን ቅመም እየጨመረች አይ በጣም ደስ ይላል። እኔስ እንግዲህ እያለች ያለችው ጅንንን አግኝቼዋለሁ በስልክ እናም አውርተናል፣ ዲስከስ አድርገናል፣ ይቅርታ አድርጎልኛል እያለች ነው። ከዚህ በፊትም እንደዛ እያለችን ነበር። እንግዲህ አሁን ሲደጋገም ግን እኔ ውሸት እየመሰለኝ ነው። ኤኒዌይስ ያደርግላት፣ እውነት ከሆነ ደስ ይላል። እና የሆነ ኮመንት እያነበብኩ እያሳቀኝ ነበረ። ከዛ ስትነቂ በህልምሽ ነው ምናምን ይላል። አይ ህልም ሳይሆን ምን ያደርግላት። ያ ለዛሬ የነበረን ቪዲዮ ይህን ይመስል ነበር። እስካሁን ከነበራችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ ባይ